ማይክ ጄራርድ ታይሰን አይረን ማይክ ወይም ኪድ ዳይናማይት የአሜሪካ ፕሮፌሽናል የቦክስ ተወዳዳሪ ሲሆን በዓለማችን በቦክስ ዓለም ታሪክ ውስጥ በስፋት ከታዩት እጅግ አስፈሪ ወንዶች መካከል አንዱ ሲሆን ከአስራዎቹ መጀመሪያ እድሜው በኋላ እንደዚህ አስፈሪ ገጽታን ከመላበሱ በፊት በልጅነቱ እጅግ አይናፋር ጨዋ ከቤታቸው ጀርባ እርግቦች ጋር መዋል የሚያስደስተው ልጅ ነበር። የተወለደው በ1966 በኒውዮርክ ብሩክሊን ብዙ ወንጀል ይሰሩባት በነበረው ብራውን ሲቪል በተባለች መንደር ውስጥ በድህነት ሲሆን እናቱ ተራ ሴተኛ አዳሪ፣ አባቱ ደግሞ ከጀማይካ የመጣ የማይታወቅ የጎዳና ሰው ነበር። ማይክ ታይሰንም በዚህች ወንጀለኞች መንደር በአላፊ አግዳሚው በትንሽ ትልቁ ሁሉ የሚኮረኮም ድምፀ ቀጫጫና ወፍራም ልጅ ነበር። በዚህችም የወንጀለኞች መንደር እያለ የመጀመሪያው ነፍጠኛና ተሳዳቢ እንዲሆን መንስኤና ምክንያት የሆነው አንድ የሰፈራቸው ትልቅ ወጣት ነበር። ያም ወጣት ልጅ የታይሰንን የሚወደውን እርግብ አይኑ እያየ በፊቱ አንገቱን ሲቀነጥሰው ያን ጊዜ ታይሰን ያንን ወጣት ልጅ ከመሬት ደባልቆ በአፍንጫው ደም እስኪወጣው ድረስ በቦክስ እስከመታው በኋላ በሰፈሩ መፈራትና በወንጀለኞች መወደድ ጀመረ። ከዛም በኋላ ሙሉ ለሙሉ በሚባል ሁኔታ ማንነቱ ተቀይሮ በቡድን ጸብ፣ በስርቆትና በተለያዩ የወንጀል ስራዎች በመሳተፍ ገና በ13 ዓመቱ 38 ጊዜ ታስሮ ነበር። የማይክ አባትም ማይክ ገና የ2 ዓመት ልጅ ከመሆኑ አስቀድሞ መጠሪያ ስሙን ብቻ ጥሎ አድራሻውን ጠፍቶ ስለነበር እናቱ የማይክ አስቸጋሪ ባህሪና የሚፈጥራቸውን እንግዳ ነገሮች ጋር ተዳምሮ ኑሯቸውን በቀላሉ መግፋት ስላልቻለች ነገሮችን ቢያቀልልኝ ብላ ሌላ ኬሪክ ፓትሪክ የተባለ አጭበርባሪ ባልን አገባች። ነገር ግን እሱም ብዙም ሳይቆይ አስረግዟት ማንነቱን ቀይሮ ወደ ሌላ ግዛት ተዛውሮ ጠፋ። ማይክም በእስር ቤት ውስጥ ሆኖ በጠብ ተሳትፎ አደገኛ ስለነበር የቀድሞ የቦክስ ተወዳዳሪና የእስር ቤት አማካሪ የነበረው ቦቢ ስቲዋርት እንዲታረም በማለት የቦክስ ስራ አስኪያጅና አሰልጣኝ ለነበሩት ለኩስ ዲማቶን ወስዶ ሰጠው። ዲማቶንም ለሙከራ ለትንሽ ደቂቃዎች ሲለማመድ ካየው በኋላ እንዲህ አለ። ይህ ልጅ ለዓለም ሻምፒዮን ካልሆነ ይህ የዓለም መጨረሻ ነው ብሎ ተነበየለት። በጊዜውም እናቱም የካንሰር ህመም ያማት ስለነበር ለኩስ ዲማቶን ሙሉ የአሳዳጊነት መብት ከሰጠችውም በኋላ ብዙም ሳትቆይ ማይክ ገና የ16 ዓመት ልጅ እያለ በካንሰር ህመም ተሰቃይታ ሞተች። ማይክ ታይሰንም አሁን ላይ በቁጭት ስለ እናቱ እንዲህ ይላል። እናቴ በእኔ ላይ ስትኮራብኝ አይቻት አላውቅም። ብቻ የኔ ባልሆነ አዲስ ልብስ ላጊጬ ወይም ለብሼ ስገባ ከማዘን ውጪ። ዲማቶንም እንደ እውነተኛ ወላጅ እንደ ምርጥ አሰልጣኝ በመሆን አስቸጋሪ ማንነቱን እንደ እርሳስ በመቅረጽ እንደ ፈረስ በመግራት ገና በ20 ዓመቱ በታሪክ ውስጥ ትንሹ የከባድ ሚዛን ሻምፒዮን እንዲሆን አደረገው። በኋላም ዝናው በብርሃን ፍጥነት የተቀጣጠለ መጣ። ማይክ በበራሱ አንደበት ስለ ኩስ ዲማቶን ሲናገር እሱ ባይኖር ኖሮ ይህን የኖሮ በጨለማ ውስጥ በዘብጥያ ነበር ይላል። ሌሎች ደግሞ የቅርብ ሰዎች ማይክን እንደ ዲማቶን የተረዳው ሰው የለም ይላሉ። በኋላም በ1992 በ18 ዓመቷን ዲዝ ዋሽንግተን አስገድዶ በመድፈር ወንጀል ለ6 ዓመታት ቢፈረድበትም በሰማይ ማሻሻል በ3 ዓመቱ በይቅርታ ሊፈታ ችሏል። በ3 ዓመታት የእስራት ቆይታውም ራሱን መንጉዳት፣ የገንዘብ ሲከሳራ፣ የተለያዩ ነገሮች ቢገጥሙትም ከሁሉ ቅስሙን የሰበረው ነገር ቢኖር የአሰልጣኙና አሳዳጊው የኩስ ዲማቶን ሞት ነበር የጎዳው። ገና በሳምባ ምች ከመሞቱ በፊት በአልጋ ላይ እያለ ማይክ ከሞት ከእንግዲህ በኋላ አልዋጋም አለው እያለቀሰ። ዲማቶንም ተቆጥቶ አሁን ስማ፣ መዋጋትን ስላቆምክ የሞቱ ሰዎች አይመለሱም። ስለዚህ ስለ ቀሪ ህይወት እኔ ሁሌም እጨነቃለሁ። ስለዚህ መዋጋት አለብህ አለው። ከዛም በኋላ የቦምብ ፍንዳታ በመሰሉ የቦክስ ስንዝሮቹና ታክቲካዊ የምስልቶቹ ከ1980 እስከ 1990ዎቹ እስከ 2005 ድረስ አሸናፊነት የክብር ሻምፒዮን በመሆን ከቲሬቨር በርቢክ እስከ አፍንጫ እስከ ሰበረው ሚች ግሪን በሽንፈት ታሪክ ውስጥ ደግሞ ከባስተር ዳግላስ እስከ ጆሮ ንክሻው ኢቫንደር ሆሊፊልድ ድረስ ብዙ ድሎችንና ሽንፈቶችን አስተናግዷል። ባደረጋቸው 28 ግጥሚያዎች 26ቱን በመጀመሪያ ዙር በዝርራ ያሸነፈ ሲሆን ሌሎችን ደግሞ በተለያዩ ዙሮች አሸንፏል።
በአንድ ምጥ አውርዶ ጽንስ በሚያስመስለው ኃይለኛ በሆነው የቦክስ ውጤው አንዲት የተለመደች አባባል አለችው። ሁሉም ሰው በአፉ እስኪመታ ድረስ እቅድ አለው። እኔ ከመቼውም ጊዜ በበለጠ ምርጥ ነኝ። ስለቴ ጨካኝ ነው፣ መከላከያ የማይበገር ነው ይላል። በግጥሚያው ሰዓቶቹ የችሮን የታላቁ አሌክሳንደርና የናፖሊዮን ታሪክ እንደሚያጠናና እንደሚያሰላስል ይናገራል። በፍቅር ህይወቱም በኃይለኝነቱ ምክንያት ብዙ ሴቶች እንደ ሮቢን ጊቨንሰን ያስረገዘችውን በማስጨንገፍ የሚፈሩት ቢሆንም ነገር ግን ሀብቱን በመንተራስ ብዙ ሴቶች ጋር ይዳራል። ቢሆንም ከተለያዩ ሴቶች ወይም ሚስቶች 7 ልጆችን በማፍራት የቻለ ሲሆን በአባትነቱም ደረጃ ጥሩ አባት እንደሆነ ይነገርለታል። ቤቱም ውስጥ ከ60,000 እስከ 70,000 ዶላር አውጥቶ የገዛቸው እንደ ድመት አላምዶ የሚያኖራቸው 3 ነብሮች አሉት። በተለይ ከነብሮቹም ኬንያ የምትባለውን ነብር አብራው እንደምትጫወትና አብራው እንደምትተኛ ያረጋታል።